ዋጋኔ የተማረከው መቼ ነው የተማረከው? እኔ ሀገርቷን ብዙም ባላቀም በእኛ መጣነው የፊት እንትና ነው ማለት ነው። ዶሮ ግብር ነበር። ከዶሮ ግብር ወደ ሀይቅ ወሰዱን። ከሀይቅ ወደ ምንድነው የምትባለው? ከሀይቅ ወደ ደሴ በደሴ አቋረንና በዚህ አመጡንና ማለት ነው። አመጡን የሆነ ትምህርት ቤት እዚህ ያሳረፉን። የሆነ ትምህርት ቤት ያሳረፉን። ከዛ ወደ ጫካ በእግር ጉዞ አስነዱኝ። እኔ ታስሬ ነበርኩት። እየጠፋሁ እያለ ታስሬ ማለት ነው። የኦሮሞ ከሆነ ያልፍ፣ የአማራ ከሆነ ኬላ ያልፋል። የኦሮሞና የደቡብ ደግሞ ያልፍ። የት እዛ ደሴ ማለት ነው? አዎ። ማን ነው የሚይዘው? ሚሊሻ ሚሊሻና ፖሊስ ነው የአማራ። ውጊያ ስትገቡም ውጊያ እኛ ሸሽተን ከውጊያ እየወጣን ወደ አገራችን እየገባን በእግር ማለት ነው። ሲቪል ለብሰናል። እነሱ ይዛቸዋል። አዎ። ሸሽተህ ነበር አንተ? አዎ። ታስሬ 3 ቀን ነው። በባዶ እግር ነው። ወንድም ነው ሰጠኝ። የጫማ እዚህ ነው ተሰጠኝ። የትግራይ ሰራዊት ነው የሰጠኝ? አዎ፣ የትግራይ ሰራዊት ነው ተሰጠኝ። ይሄ ጫማ የትግራይ ሰራዊት ነው የሰጠኝ? ከያዘህ በኋላ ማለት ነው? አዎ፣ የኔ ወንድሞች ናቸው የሰጠኝ። ለትግራይ ሰራዊት ነው የኔ ወንድሞች የምትላቸው? አዎ። ታዲያ ለምን ልትወጋ መጣ? እኛ ምን እናውቃለን? እኛ እኮ ዳር ድንበር ነው ለማስከበር ነው እንጂ የወጣነው ወንድሙን ለምንባላን እኛ ዳው ግዳይ ነው ብለን ማውጣት። ጁንታ መደምሰስ አለበት ተብሎ ነው የተሰለፍ ነው። ጁንታ የተባለው ማን ነው? የትግራይ ሰራዊት የሚባለው ማለት ነው። እሺ፣ የትግራይ ሰራዊት ስለ ትግራይ ሰራዊት የምትሰማው የነበረና በእውነት ያገኘሁት ነገር መሬት ላይ ያገኘው እውነት ማለት ነው። እሱ ላይ ያገኘሁት እውነትና የሰማሁት ይለያያል። ሲያገኝ እንደሚገል እንደሚቆርጥ ነው የሰማሁት። መጥቼ ግን ምንም የደረሰብኝ ነገር የለም። ምንም እንደውም ተንከባክበው በአግባቡ ያላቸውን እያካፈሉ ያው እስካሁን ድረስ አሉ ማለት ነው። እና በእነሱ በኩል ያየሁት ነገር እምቢ ያለ ምልሻ ተገድለዋል ይባላል። ሰምተሃል? ስለዚህ እምቢ አልሄድም ያለ ምልሻ ተገድለዋል ይባላል። እዛ እኛ ራሱ ስንጠፋ ጠፍተን 2 ቀን የ4 ቀን ጉዞ ተጉዘን ተይዘን ተደብድበን ተመለሰ። ስለዚህ የተገደለ ማለት ነው። የተገደለ ምን ይጠየቃል? ምን ይጠየቃል? አለ ብዙ እዚህ ውጊያ ከገባችሁም ወደ ኋላ እንዳትሸሹ። ከኋላ በጥይት ይመታል። ማን ነው የሚመታው? ሰራዊቱ። ለዛ የተመደበ አለ? አዎ፣ አዛዥ አለ እንደዛ የሚያደርግ ማለት ነው። አዎ። ስለዚህ ምን መልእክት አለ? እኔ ያለኝ መልእክት ምንም አሁን እግዚአብሔር በሰላም እዚህ ከናንተ ከደባለቀኝ እግዚአብሔር ብሎ ደግሞ በሰላም ከልጆቼ ከደባለቀኝ ከዛ በኋላ ደህና እርሻዬንና ልጆቼ ጋር ኖሬ መስራት ነው ፈልገው። ስንት ልጆች አሉ? 4 ልጆች አሉ። አያያዛቸው እንዴት ነው? የትግራይ ሰራዊት እንዴት ታየዋለህ? በጣም ከሚባለው በቃ የውሸት ፕሮፓጋንዳ ነው የሚነፋው እንጂ በጣም ለሰው ልጅ ሩሩህና እንትን ያለ ፍቅር ያላቸው ልጆች ናቸው ትግራይ ልጆች። ከማንም በላይ ከማንኛውም ነገር በላይ በጣም። እሺ፣ አመሰግናለሁ። እኔም አመሰግናለሁ። ውሸት ብቻ ነው የሚናገሩ ህዝቦች። አብይ የምትባሉ ውሸት ትልቅ ውሸት ነው የምትዋሹ። የኛ ምንሻ ነው የባላ ልጆች አባት ናቸው። እኔ በራሴ አሁን 5 ልጆች አለ። ወደ ልጆች መመለስ ነው ፍላጎቱም እንጂ እኔ ማውጋትም ፍላጎቱም የለም። እንደው እንደዛ ብዬ ነው በቃ እጅም ሰጥቻለሁ። ምልሻ ነህ? አዎ፣ የማን ምልሻ? የኦሮሚያ ሚሊሻ ነኝ። የት ዞን? ቆቴ ቡላ አርሶ አደር ነኝ። ሚሊሻ ነኝ። መቼ መጣህ ወደዚህ? 1 ሳምንት አልቆየም። ሰልጥነሃል ወይስ ዝም ብለህ? ምን ሰልጥናለሁ? በእናትህ ምን ሰልጥናለህ? ከላሽን ሰጥተህ ዝም ብለህ ነው የገባኸው? ዝም ብሎ ከመንገድ ላይ ይዞ ነው እኛ እያረስን ይዞ ሄዱኝ እኮ። ልጆች አሉ? ትዳር አለ? ልጆች አሉ? ቤተሰብ? እና ልጆች ባለ። ስንት ልጆች አሉ? 4 ልጆች አሉ። 4 ልጆች? ትናንሽ ልጆች። አርሰህ ነው የምትተዳደረው ወይስ? አዎ፣ አርሰህ ነው የማስተዳድረው። ምን አለኝ ካላስ ገብር በኩል ወያኔ ምን ያደርጋል አሉ? ሰው ይገድላል፣
ምንም ነገር እኛ ምን አሉ መሰለኝ ትሰለጥላላችሁ ብሎ ሸውዶኝ ጠቅላላ ሚሊሻው እዚህ ያረገፉ እንዳሉ ስንት ሚሊሻ ነው? ምንም ሚሊሻ ጠቅላላ እኛ ሰብስቦ በቃ ስጥላሉ መንግስት ያሰናጥላሉ ብሎ ስንት ይገመታል የመጣ አቦኔ እንጃ ውሸታን ይናገር። ስንት ማኪና ናችሁ? አቦኝ ከኔ ጋር ምንድነው በየቀበሌ እንትን ተጨምሮ ነው የሚናቃለው። አይ መንገድ ላይ እምቢ አንሄድም ብላችሁ ነበር አሉ። አዎ እምቢ አልኩ እኮ ግን ሰው ማሳያ ተውሎ እርምጃ ተወሰደ አሉ። ህፍታችሁ እውነት ነው? ሞቱ ስንት ሚሊሻ ሞቱ አንሄድም ብሎ። አዎ ምን ያህል ገደሉ? ወደ 250 ሚሊሻ ገደሉ። ወላሂ አንሄድም ስላሉ አንሄድም እኛ ራሳችን አንሄድም ብሎ እዛ አትሄዳችሁም ብሎ በቃ እኛ እዚያ መጡ። ከዛ ፊታችሁ አቁመው እርምጃ ወሰዱባችሁ። በቃ እናንተ ፈርታችሁ መጣችሁ። በቃ እኛ እንዴት እናደርጋለን ታዲያ? እኛ ፈርተን ነው እንጂ እነሱ በቃ አይዛችሁ። እሺ እሺ በቃ እናንተ የሆነ የኛ ቁስለኛ ብታገኙ ኖሮ እናቃለን። ታርዳላችሁ፣ ትገድላላችሁ። ብቻ ሳይሆን አሳቃይታችሁ ነው የምትገድሏቸው። እናቃለን። እኛ እንደናንተ አይደለንም። እኛ ሰው አናርድም፣ አንገድልም። አንደኛ አሁን አዲስ ስላቋቋሙ በዛ ምክንያት ነው። 11ኛ የት ተደምስሶ ነው እንደ አዲስ የተቋቋመው? ትግራይ ነው የነበረው። እኔ አፋር ነው የነበርኩት። ቦታውን በውል አላውቀውም። የት አካባቢ ይባላል? ተንቤን ነው የሚባለው። ተንቤን ዙሪያ ነው የነበረው። እኔ ደግሞ አፋር ክልል ስለምኖር ለኦሮሞ ወጣቶች እና ለቤተሰብ ስለ አብይ ስላለው ሁኔታ ስለ ትግራይ ሰራዊት በኦሮምኛ መልእክት አስተላልፍ። ኡመተ ኦሮሞቲፍ ተቆሌን ዱጋ ወንኒ ሙፈን አብይን ዱጋ ሂማን ጅሩ ሶባ ጅራ ሶባ አብይ ዳ ለገይሰኒ ከራ አካ ኢን ቀብሶን የተኒ ከራ ከነ ሂንዱፍኔ እስኒንጃን የትግራይ ሰራዊት እንዴት ነው የያዘ? እስኪ ለኦሮሞ ህዝብ ንገረው። የትግራይ ልጆቹ በጣም በቃ አስደናቂ እንትኒ ማለት የሚያስደናቁ ላይ ነው የያዘ ማለት ነው። ገመቺሳ ኦዱ አካ ገመቺሳ አርካ በቃ ቀበናን ሳኒ ነማ ቀበቹን ሳኒ በሬዳ ዋን ጃላለ ነማ ቀበኒፍ ጀቻ ኢሳን ባየ ጋሪዳ ከናፉ እስኒ ገለቶን ፈናን ጀላለ ትግራይ ልጆች ይላል። አመሰግናለሁ።